የዚች እህታችን ቪዲዮ ሙሉውን ሳላይ ብሌም ወደ ማድረግ ገብቼ ነበር እኔ ለተወሰነ ደቂቃ ማለት ነው። እና ግን ሙሉውን አየሁት ዲስ ኢቭኒንግ እና መጀመሪያ ላይ ሳስብ የነበረው ማዘር በዚህ እድሜያቸው እንዴት ውጭ ላይ ሊወጡ ቻሉ? እዚህ ሀገር እንደምታውቀው ሲስተሙ በጣም በጣም ብዙ አይነት ፕሮግራም አላቸው እንደዚህ ሲኒየሮችን ሰፖርት የሚያደርጉበት እና ምን ገጥሟቸው ነው ማዘር እንደዚህ ውጭ ላይ ወጡት ብዬ በጣም አሰብኩበት ማለት ነው። በኋላ ቪዲዮውን ሳየው ግን ኦፍኮርስ ያሉበት ሁኔታ በጣም የሚያሳዝንና እውነትም እርዳታ የሚያስፈልጋቸው እናት ናቸው ማለት ነው። ልጅቷም እንደዛው ሰው በሚገርም ሁኔታ ይሄ ማናችንም ቤት ሊገባ የሚችል ማናችንም ላይ ሊደርስ የሚችል ችግር ነው። ከስ አሜሪካን ሀገር ዱጭ አድርጋ ትጥላለች፣ ስታነሳም ታነሳለች። ሳይወርቅ የተነሳ የለም፣ ወርቆ በዛ ይቀረ የለም፣ ደግሞም ሳይነሳ ይቀረ የለም ማለት ነው። እና ትወርቃላችሁ፣ ትነሳላችሁ፣ ወደ ሰዓት ላይ ልትወርቁ ትችላላችሁ። ዋናው እናንተ ጥንካሬ ልክ እንደዚህ ልጅ ስትሮንግ የሆነ ሜንታሊቲ ነው የሚያስፈልገው ማለት ነው። እና እንደዚህ እንኳ ውጭ ላይ ወጣ ምንድን ልሶች የምታስተላልፊ መልዕክት ስትባል ሰው ያለበትን ሁኔታ አይቶ መድከም የለበትም፣ በቃ መከራ እንዳለ ማወቅ አለበት አለች። እኔም በምንድነው ማምነው ችግር ሲመጣ ሊያስተምረኝ ነው ሼፕ ሊያደርገኝ ነው ብዬ ማምን ሰው ነኝ። ኔቨር እኔ ለችግር ጊቭ አፕ አላደርግም። የሚገርማችሁ ነገር ማለት ነው ቢካዝ ብዙ ነገር ሀፕን ሊያደርግብን ይችላል። ስፔሻሊ ውጭ ሀገር ላይ ስንኖር ዘመድ ካሌለን፣ ሰፖርት የሚያደርግን ካሌለን፣ ሰፖርት ሲስተም ካሌለን በፋሚሊም በሉት በሀገሪቷም ጭምር ማለት ነው። ሀገሪቷ ላይ ባለው ሲስተምም ሰፖርት የማናገኝ ከሆነ ችግር ነው። ሰው ይች ልጅ የተማረች ናት። ማዘር ኢትዮጵያ ጥሩ ኑሮ የነበራቸው ልጆቻቸው ጥሩ ትምህርት ቤት ያስተማሩ ጥሩ ኑሮ ላይ የነበሩ ሰዎች ነበሩ ድሮ ማለት ነው። እና ለምን ወደ ኢትዮጵያ ሄዱ ምናምን ነገር ይላል ሰው። ኢትዮጵያ እኮ ሰው እኮ የሚመለሰው በዚህ እድሜው ማለት ነው። አንዲያ ነገር ወይ ልጁ በቅርበት የሚከታተለው ሰው እድሜያቸው በጣም የገፋ ነው የሆነ ሰው አጠገባቸው ሲኖር ነው። ኢትዮጵያ ማለት እኛ ኢትዮጵያኖች ስንባል የራሳችን ፋይት የሚያደርግልን የራሳችን ሰው አጠገባችን ካሌለ ጅብ ይሻላል ከኛ ሰው ማለት ነው። እኔ እውነቴን ነው የምለው። የፈለጋችሁትን ነገር በሉ እንጂ እኔ በቅርበት ሰውም ተቸግሮ ያየሁት ነገር ነው። በቅርበት ራሱ እኛ ላይ ደርሶ ያየነው ብዙ ነገር አለ ማለት ነው። የራሳችሁ ሰው ካሌለ ስትሞቱ ስትጎዱ የሚጎልበት የሚያመው ሰው ካጠገባችሁ ካሌላችሁ የሚጫወትባችሁ አውሬ ብዙ ነው። ልንገራችሁ፣ እኔ እውነቴን ነው የምላችሁ። ይህንን ስሙኝ። እኔን ቤተሰቦቻችሁን እናቶቻችሁን የምትወዱ ሰዎች ልባችሁ እየፈራ ይሄ ሰው እናቴን ይጎዳል፣ ይሄ ሰው አባቴን ይጎዳል፣ ይሄ ሰው ወንድሜን ይጎዳል ብላችሁ እየፈራችሁ ከዛ ሰው ጋር ጣብቃችሁ ለራሳችሁ የተደላደለ ኑሮ ውስጥ የኖራችሁ ቤተሰቦቻችሁን ለምትጥሉ ሰዎች ወየውላችሁ። ደምንባ ነው የምታለቅሱበት። ለራሳችሁ ቴክ ኬር አድርጉ ቤተሰቦቻችሁን። እና አሁን እኔ በጣም አፕሪሼት አደረኳት። ማዘር ብዙ ሀገር ላይ ሄደው የኖሩ ሰዎች ናቸው፣ እናት ናቸው። ጀርመን ሄደዋል፣ ሌላ ሀገር እነዚህ አውሮፓ ሀገር ኖረዋል። እና ልጃቸው ጋር ነው መኖርን የመረጡት። እንደዚህ ተኮማትረው ውጭ ብርድ ላይ እውነት ኢትዮጵያ የተደላደለ ኑሮ ቢኖራቸው አይሄዱም ነበር። ማንም አይነግራቸው፣ ማንም አይመክራቸውም ነበር። ራሳቸው ሰተት ብለው ሄዱ ነበር እዚ ያለው ሁኔታ ስለሚያውቁ። ስለዚህ አንዳንድ ጊዜ ማናቀውን ነገር ባናወራ ጥሩ ነው ብዬ አስባለሁ። ሰውን ብሌም ለማድረግ ሰው ማለት ነው። እና ቀላል ነገር አይደለም ያለችበት ነገር። የተማረች ሴት ናት፣ የአሜሪካ ሲቲዝን ናት። እንግዲህ አንዳንድ ሰው ምንድነው በትምህርቱ ላይ ብቻ ፎከስ ያደርግና ስራው ላይ ብቻ እንትንና ሲወድቅ ይወድቃል። ግን በጣም ጠንካራ ናት። እኔ ጥንካሬዋ ደስ ብሎኛል ልጅቷ ማለት ነው። በጣም የምትበረታታ ደስ የምትል ሴት ናት ማለት ነው። ኢን ዘ ፊውቸር አምሹ ዛሬ መውደቅ እንዳለ ነገ መነሳት አለ። ነገ ዛሬ ቦግ ስትሉ ነገ ነገር ይጠላችኋል እና ወድቆ መነሳት ያለ ነው ብዬ ነው የማስበው። እኔም እንደዛ ይሆንኩኝ ስትሮንግ ነኝ እኔ ለራሴ ማለት ነው። የአሜሪካን ሀገር ችግር አይጠለኝም። እኔ ግን ሪች አውት ለማድረግ አትፍሩ ነው የምለው ሰዎችን። እኔ ከዚህ ነገር ብዙ ነገር ነው የምንማረው። ብዙ ፖይንት መውሰድ ይቻላል። ሪች አውት ማድረግ ወደ ሚዲያ ሳትመጡ ኤክስሽ ጋር ሪች አውት ማድረግ፣ ለልጅሽ መናገር። ልጇ አያውቅም። አሁን ይሄ በጣም ለሜንታል ሄልዙ ራሱ በጣም እንትን ነው። ልጁ ከሰማ ማለት ነው ሚዲያ ላይ ለልጁ ሪች አውት አድርጌ ልጁ ለአባቱ ይንገር። አባትየው ራሱ ማስጠጋት ካልቻለ ሰው ይጠይቃል። የልጁ እናት ነሽ ምንም ቢሆን። እኔ እንግዲህ እንደኔ ነው አካባቢ እንዳለው ነገር ስለማስብ ነው። መጣላት ሌላ ነገር፣ ተዋልዶ ልጅ መሀል ላይ ሆኖ መጎዳዳት ሌላ ነገር ስለሆነ ማለት ነው። አንቺ ስትጎጂ ልጅሽ ነው የሚጎዳው። ስለዚህ ልጁን የሚወድ ሰው ኤክሱን አይጎዳም ለማለት ነው። ዞሮ ዞሮ እኔ ችግር ከመጣ ሰው ላይ ማሊዝም ጋር የፈለገ ነገር ቢሆን አይ ቲንክ ሰፖርት ማድረግ ይመስለኛል ሳስበው ማለት ነው። እግዚአብሔር ይርዳኝ እዛ ሰው ይበለኝ እንጂ እውነቴን ነው የምላችሁና እግዚአብሔር ጤና ሰጥቶን ያንን ማድረግ ራሱ አንድ ነገር ነው። ሰው ሪች አውት ማድረግ እንዳትፈሩ። ሲቀጥል በአንቺ በኩል መንግስት
የሚሰጠው ሰፖርት ካለ ማዘርን ሬጅስተር ሳታርጊ ራስሽ አርገሽ ከዛ በኋላ ማዘር ጋር መኖር ማለት ነው። ሲቀጥል ለሴቶች ቢሆን ሼልተር መፈለግ እና አንቺ በትኖሪበት ሀገር ካሌለ አንቺ የሄድሽበት ይሄ ፐብሊኩ ሼልተር ነው፣ ወንድና ሴቱ አንድ ላይ የሚተኛበት ማለት ነው። ማታ ማታ ይሄ የማታ ሼልተር አለ አይደል? ቀን ውጭ ሉና ማታ ላይ ማለት ይሄ አይሆንም። አሜሪካ ነገር ብዙ ኦፖርቹኒቲ ነው። የዶሜስቲክ ቫይለንስ አለ ሼልተር፣ የሴቶች ሼልተር አለ፣ የወንዶች ሼልተር አለ፣ የፋሚሊ ሼልተር አለ እና እሱን ገፋ አድርጎ መጠየቅ ነገሮች ገፍቶ ሳይመጣ ራስን ቴኬር ማድረግ እንዳልኳችሁ ሰው ሪች አውት አድርጎ መጠየቅ እንደዛ ነው እና ተስፋ ለመቁረጥም ደግሞ አንድ ነገር ነው። ልጅቷ ነገም ስራ አግኝቼ ራሴን አሻሽላለሁ ብላ ነው ያለችው እና እግዚአብሔር ደግሞ ያሳካላታል። ደስ የምትል ሰው ናት እና አሁን ከኛ ላይ የሚጠበቀው ነገር ምንድን ነው? እሳቸውን መርዳት፣ በገንዘብ ሰፖርት ማድረግ ነው። ከዛ ልጅቷ ራሱ ትነሳለች ከዛ በኋላ ማለት ነው። ቤትም ያላቸው ሰዎች ካሉ ቤት መስጠት፣ ስቴት መቀየር ላንቺም ማለት ነው። ስራ አንድ ቦታ ካልሆነ አንድ ቦታ ቀይሮ መሄድ፣ አንድ አይነት ስራ ላይ ብቻ አስተካከለ ማድረግ። አሁን ብዙዎች እኔ አይቻቸዋለሁ በተማሩበት ኮርስ ሳይሆን በሌላ ነገር ነው የሚሰሩት። ከዛ በኋላ ያንን ነገር እየወደዱት ከሄዱ ደግሞ ኮርስ እያሻሻሉ ሌላ ስራ መስራት ይቻላል ማለት ነው እና ማዘርና አንቺን እኔ አምሹር እኔ ተስፋ አለኝ 100% ነገር ራሷን ቀይራች ሴት የሆነ ቦታ እንደምናያት ማለት ነው። እግዚአብሔር ደግሞ ያደርግላታል። ቢኮዝ አንደበታችሁ ላይ ነው ያለው፣ ልባችሁ ላይ ነው ያለው፣ አይምሯችሁ ላይ ነው ያለው። እግዚአብሔር እኔ ያደርጋለሁ ካላችሁ እንድታደርጉ ያግዛችኋል ማለት ነው። ሰነፍ አይወድም እኮ እግዚአብሔር፣ ገባችኋል? ስለዚህ አሜሪካን ሀገር ደግሞ እንደዚህ ስትሮንግ ካልሆናችሁ ሰርቫይቭ አታደርጉትም። በዚህ ብርድ ሲመጣ ጆሮ የሚገነጥል ሙቀቱ ሲመጣ ፍናርጎ ሰውን እንደዚህ የሰውን እስትንፋስ የሚያቋርጥ እንትን ውስጥ 1 ዓመት ከምናምን መቆየት ቀላል ነገር አይደለም። ሰዎች እንዳያዋት ነገሮች ውጭ ላይ እንዳይወጡ በጣም ጥረት አድርገች፣ ግን ሪች አውት አድርጉ። የማንም ሰው ላይ የሚደርስ ነው እኮ ሰው ሚዲያ ላይ ስለማይወጣ ነው እንጂ ስንቱ አይደለ እንደ ችግር ላይ የሚያልፈው ስንቱ ነው እኮ የሚያልፈው ችግር ላይ። ስለዚህ ይሄ ሼም የሚያስይዝ ነገር ሰዎች የሚስቁበት ምንም ጉዳይ አለ። እናም እንደዚህ አይነት ታሪክ በሰማ ቁጥር ሰው ህይወቱ ላይ ጥንቃቄ ያደርጋል። ለሰዎች ማስተማሪያ ነው የምትሆኑት። ከዛ በኋላ ጥሩ ልብ ያለው ሰው ደግሞ ይረዳል። 50 ብርም ቢሆን 20 ብርም ቢሆን 100 ብርም 1000 2000 10,000 100,000 ምርዱ ያላችሁን ማለት ነው። የፈለጋችሁ ደግሞ በቤታችሁ መርዳት ትችላላችሁ። እግዚአብሔርን የምትፈሩ ሰዎች እና ብቻችሁን ቅድም ቼቤ እንዳለው የምትኖሩ ሰዎች ማዘርን አስጠግታችሁ እሷ ስራ እንድትሰራ ማድረግ ማለት ነው። አይኖ ዳት እሷ በጣም ናይስ ሰው ናት። እንደዚህ አሮጋንት ምናምን አትመስለኝም ሳያት ራሱ ማለት ነው። እና መረዳዳት መልካም ነው። አንዳንድ ጊዜ እኔ አሁን ባለፈው ልጁ ቪዲዮ ቀርጾ ሲያወጣ የሆነ ልጅ እዛ ሳኖሴ ውጭ ላይ ወጥቶ ማለት ነው እና ለምን አድራሻውን አላወጣም? ዳውንታውን ከሆነ እዚህ አካባቢ ነው ያለው ለምን አትልም? እሱ መርዳት ካልቻለ አዲስ ገቢ ከሆነ ለአሜሪካን ሀገር የሚረዳው ሰው ብዙ ነው። ስለዚህ ኢትዮጵያኖች ደግሞ መረዳዳት ግድ ነው። ኢትዮጵያ ኮሚኒቲ አንዳንድ ቦታ ላይ ብዙም አድቫይስ ማይሰጡም፣ ዝም ብለው ትልልቅ ሰዎችን ኤክሰርሳይዝ ማሰራት ምናምን ላይ እንጂ እንደዚህ አይነት ነገር ላይ ብዙም አክቲቭ አይደሉም። አንዳንድ ሀገር ግን ኢትዮጵያ ኮሚኒቲ በደንብ ስራቸውን የሚሰሩ አሉ። እንደዚህ ትልልቅ ሰው ሲመጡ ብዙ ነገር እንትን ሊሉ ይችላሉ፣ ከሰዎች ጋር ሊያገናኙ ይችላሉ። እሷ እንኳ ልጅቷ ካሽ በሰራበት ቦታ ሊኖር ይችላል። እሷ የስራ ችግር ሳይሆን ሜቢ አንዳንድ ሰው በተማረበት ብቻ ነው መስራት የሚፈልገው። ለዛ ነው እና ራሳችሁን አእምሯችሁን ሰፋ አድርጋችሁ እስከሚያልፍ ያለፋል በሚለው ማለት ነው እና ቤተሰቦቻችሁን ቴክ ኬር አድርጉ። እኔ ምንም ማዘር እዚህ መቆየት እሷ ጋር መሆን እኔ ምንም ጥሩ ነው ባይነኝ እኔ ቢካዝ እሷ ልጃቸው ናት። እሷ ነ ቴክ እንደዚህ ውጭ ላይ ብርድ እየጠበሳቸው ቢኖሩ ይሻላቸዋል። ኢትዮጵያ ሄደው በሰራተኛና በሌላ ሰው አቢዩዝ ከሚደረጉ ማለት ነው። ዘመድ ያሌለው ሰው ጋይስ እንዳልኳችሁ ከዚህ ትምህርት ውሰዱ። ስለዚህ የራስ ሰው ይሻላል። ምንም ቢሆን አብራ ውጭ ብትተኛ ይሻላታል። ይሄ ደግሞ ለጊዜው ነው፣ ያልፋል። የማያልፍ ነገር የለም እዚህ ሀገር ጋይስ። ስንቱ ከዜሮ ተነስቶ ከእንደዚህ ከሞተበት ከበሽታ ተነስቶ ስንት ከወደቀበት ተነስቶ ቤት ገዝቶ ምን ብሎ ልጅ ወልዶ ምን ብሎ አሳድጎ ስንት ጥሩ ህይወት ላይ ይገባል። አንዳንዱ ደግሞ እንደዛ ነው እስከሚያልፍ ያለፋል በሚለው ነው የምናልፈው ማለት ነው እና ብሌም ለማድረግ አይደለም። ሰፖርት መደራረግ ግድ ነው። እንደራረግ ልጅቷን እዛ ላይ በመሄድም ሰፖርት አድርጎ የቻለውን ነው የምናደርገው። ለስታርባክስ ስንት ብር ስናወጣ ነው የምንውለው በሳምንት እና ያንን ነው። ሌላው ሳልናገር ማላልፈው ነገር ምንድን ነው፣ ሰው ስፖንሰር አድርጎ ሲያመጣችሁ እና ከኢትዮጵያ ኦፖርቹኒቲ ሰጥቶ ሲያመጣችሁ ቤቱ ስትሄዱ ለጊዜው ነው እንጂ የምትቆዩት ፋይናንሻሊም በብዙ ነገር አታስቸግሩ ሰው ነው። ለምንድን ነው ልክ ሰው ሲጨመርበት ሰው ወጪ ይበዛበታል። ልጆች የሚያሳድግ ከሆነ እንደዚህ ብቻውን የሚኖር ከሆነ ማለት ነው ሰፖርት ማድረግ ከቻላችሁ ሰፖርት እያደረጋችሁ መቆየት ነው። ያለበለዚያ አስከፍላይ ልጅ ያላናግርሽ ብላይ ምናል ኦፍኮርስ ይሄ ራሱ ዲፕሬሽን ላይ ጥሎ ሰውን ሆምለስ ሊያደርግ ይችላል። ስለዚህ ሰው ቤት ስትኖሩ እየረዳችሁ በጣም የናጠጣብታም ከሆነና አልፈልግም ነው ራስን ችለ ውጣ ካለ ደግሞ ራስን ችለ መውጣት ማለት ነው እና ይህንን አይታችሁ ሰው ምን ችግር ውስጥ እንዳላታቁምና
ስፖንሰር አድርጋችሁ ወይ ደግሞ አድርጓችሁ ያመጣችሁን ሰው ሰፖርት አድርጉ። እምቢ ሲላችሁ ብቻ ነው እንትን የምትሉት ማለት ነው። እና ብዙ ጊዜ ሰዎች እንደውም ቪዲዮ ስሪልን በእንደዚህ አይነት ነገር ላይ እንደዚህ አምጥተን ዝም ብለው ይቀየሙናል የሚል ነገር ይመጣል እኔ ጋር እና እሱ ነው መናገር የፈለግኩት። ሰፖርት ተደራረጉ፣ ፋይናንሻሊም ስፒሪቹዋሊም ብለው ስራ በማገዝም ብለው በፈለግከው። እነዛ ነው። ቴንክ ዩ